ጤነኝነት ነው ወይ? ልብ ካለ ለምን እዚሁ የሚኖረውና አብሮ በአንድ ከተማ የሚኖረው ሰው ለምን ካንተ ጋር አይሰራም? ኤዲ አንዴ ነው 20 ሺህ ብር የምታዋጣው ላልከው፣ አዎ አንድ ክፍያ ነው 20 ሺህ ብር። ከዛ ግን ቆይ አብርሽ አሁን ይኸውልህ አብርሽ አይከፍሉም አላልከኝም እንዴ? አይከፍሉም አይደለም ክፍያውን ነው የጠየቀው። ክፍያውን እዛ መጨረሻ ላይ ሲደርስ አምኖበት ህጋዊነቱን አረጋግጦ ስሙ በማህበሩ መኖሩን አረጋግጦ ከዛ በኋላ መክፈያውን ነው የጠየቀው ሰውዬው። አንዴ ብቻ ነው ወይ የምከፍለው ነው ያለው። yes አንዴ ብቻ ነው የምከፍለው። አሁን አይደለም የምከፍለው እንዴ? ቆይ አሁን ግልጽ አድርግልኝ። ሶሪ ካልገባኝ እጠይቅሃለሁ። መቼም ፍቃደኛ ሆነ ስላስገባኸኝ እንድጠይቅም ስለፈቀድክልኝ ልጠይቅ። ማናቸው የሚመዘገቡ ሰዎች አይከፍሉም ብለኸኛል። አሁን አይከፍሉም እና የሚከፍሉት 20 ሺህ ከታች 20 ሺህ የተጻፈው ጥያቄ ፍቄ ሲጠይቅህ ስለ ምን የሚከፈል ነገር የለም ስላልክ የጠየቅኩት ጥያቄ በደንብ አንብበው። ቅድም 20 ሺህ ብር ብቻ ነው 20 ሺህ ብር ትከፍላላችሁ ስትል ነበር ብዬ ነው ያልኩት እንጂ 20 ሺህ ብር አንዴ ነው የሚከፈለው አላልኩም። ፍቄ ፍቄ ዊዛውት ፔመንት ምን እንዲያደርግ አይችልም ስትል ነበር። 20 ሺህ ብር ያላችሁ ነው በኢች ፐርሰን 20 ግራንድ ትከፍላላችሁ። 20 ሺህ ባይዛው ሪከርድ እየተደረክ ነው። ከዛ 20 ሚሊዮን ተሰብስቦ ነው ኢትዮጵያ 20 ሚሊዮን ብር ተሰብስቦ ከኢትዮጵያ ወደ ለንደን መጥቶ ነው ስራው የሚጀመረው። ዱ ዩ ቲንክ እኮ እሱ ነው እኔም ጥያቄ የጠየኩት ለዛ ነው። ምክንያቱም ተሰብስቦ ከዛ መጥቶ ምናምን ነው እሱ ጋር እንዲሰራበት የተፈለገው እኮ እሱም ገንዘብ የማስገባት እንኳን ሌላ ይቀርና መንግስት ቢሰጥ ባንክ ሄደ ብትበደር ከኢትዮጵያ እንኳን ወደ ለንደን የማስገባት አክሰሱ ከገንዘብ እጥበት ጋር በተያያዘ ተጠያቂ እንደሚያደርግ ታውቃለህ። እኔ አሁን እየጠየቅኩ ያለው ኦነስት በሆነ መንገድ በቅንነት እየሰራኸው ነው ብዬ ስለማስብ ነው። አይከፈልም ነው ያልከኝ። ኦልሬዲ አሁን ደግሞ ይከፍላሉ ነው። እነዚህ የከፈሉትን ገንዘብ ማን ነው የሚያንቀሳቅሰው? ኮሚቴው ማን ነው? ማን ያቋቋመው ኮሚቴ ነው? አንተ፣ እኔ፣ የማህበሩ አባላት የመረጡ። እኔ እኮ አልተመዘገብኩም አባልም አይደለሁም። ከተመዘገብክ ማለት ነው። ለተመዘገቡ ሰዎች መጀመሪያ ተነጋግረን ራስን ታስተዋውቃለህ። 1000 ሰዎች እንወያያለን፣ እንነጋገራለን። ከዛ ሰው እንመርጣለን። የመረጥናቸው ሰዎች የህግ ማዕቀፍ ይሰሩልናል፣ ህገ ደንብ ያወጡልናል። ከዛ የእያንዳንዳችን ስም ዝርዝርና የምናዋጣው ድርሻ ይጻፋል በግልጽ። ከዛ ይሄ ወደ እኛ ይመጣል፣ እናነበዋለን። ይሄ ጨመር፣ ይሄ ቀነስ፣ ይሄ ህግ ይካተት፣ ይሄ ህግ ይውጣ። ከዛ ህጉ ከጸደቀ በኋላ ከተማመንበት በኋላ ወደ ባንክም ወደ የሚመለከተው ህጋዊ ቦታ ሁሉ ሄዶ ሬጂስተር ይሆናል ማለት ነው። ኦኬ። እኔ አሁን አንተ ያልክ ያለው አንተ እዚህ አሁን ልክ ሜምበር ያረካቸው ሰዎች የምታወጡት ህግ ነው። ያንን ህግ ነው እያወራኝ ያለው። እኔ ደግሞ እየጠየቅኩ ያለሁት ይሄ ህግ በኢንግላንድ ላይ ምን ያክል ካፒታል ያለው ሰው ምን ያክል ሰው በኢንቨስትመንት ደረጃ መሳተፍ ይችላል? ይሄማ ከሆነ እኮ ሙሉ ቻይና ለንደን ልትቆጣጠረው ትችላለች። የትኛውም ሀገር ራሱን ፕሮቴክት የሚያደርግበት አለ። አንተ ምናልባት ለንደን ላይ ዜግነት ኖር ይሆናል ይሄን የምታደርገው፣ ወይም ደግሞ እዛ ሀገር ስለምትኖር ይሆናል ይሄንን ማድረግ የቻልከው። ምንም ዜግነት የሌለው ኢትዮጵያ ውስጥ የሚኖር አንድ ምስኪን 20 ሺህ ብር ሰጥቶ ለንደን ላይ ኢንቨስተር ነኝ ብሎ ሊል የሚችልበት እድል እንዴት ነው ሊያገኝ የሚችለው? ይሄንን ከምን አንግል ነው ያየኸው? አንተ ለንደን ስለምትኖር ያንን ምናልባት 100,000 ፓውንድ ወይም ኦልሞስት ወደዛ አካባቢ ስለሚመጣ ያ ገንዘብ ከተሰበሰበ በኋላ አንተ ኢንቨስት ለማድረግ ብትፈልግ በራስ መንገድ ልትሄድ ትችላለህ። እሱም ብዙ ጥያቄ ያለው ቢሆን ይሄ ሁሉ ሰው ግን 1000 ሰው በኢንቨስተርነት ደረጃ ለዛ በኢንግላንድ ላይ እንዲያደርግ የሚያደርግ የህግ ማዕቀፍ አላቱ የራሱ አገሪቷ ይሄንን ትፈቅዳለች ወይ? ይሄንን ነው እየጠየቅኩ ያለሁት። አሁን አንተ ህልምን የምታወራው አሁን ነው እያልኩ ያለሁት እኔ በተረዳሁት መጠን። አዎ ይሄን ደግሞ 1000 ሰው እንሰበሰባለን። ከኔም በላይ ህግ የሚያውቁ ሰዎች አሉ፣ ከኔም በላይ ምሁራን አሉ። ተሰብስበን አንድ ላይ አውርተን ጨምቀን መሪዎቻችንን መርጠን እነሱ ይሄዱበታል። ይሄ እኔ አያሳስበኝም። አሁን ይኸውልህ እያልክ ያለው ምንም ባልተያዘ ነገር እንደው ግልጽ ነው፣ አንሸፋፍ ነው። ይኸውልህ አንሸፋፍ ነው፣ ግልጽ የሆነ ነገር ነው አሁን ማውራት ያለብህ። አንተ እያልክ ያለው ገና አባላቱ ተሰብስቦ እውቀት ያላቸውም ሰዎች ተጨምረው ሌላም ሰው መጥቶ ተጨምቆ ከዛ በኋላ መርጠን ኮሚቴ ተመርጦ አባላቱ ላይ ይሄንን የሚያስተዳድር አዲስ ኢትዮጵያም ላይ ወይም ደግሞ ለንደን ላይ ወይም ሌላም አውሮፓ ሀገር ነው እያልከኝ ያለው። መነሻ ሐሳቡን ይዘው ስትመጣ ግን ህጋዊ ፍቃድ ወይም ደግሞ ህጋዊ መንገድ
በኢንግላንድ ህግ ላይ በሌላ አውሮፓ ሀገር ለምሳሌ ኖርዌይ ላይ ህግ እንደሌላ ቃለው በደንብ እናገራለሁ። ኖርዌይ ላይ ስለሌለ በአውሮፓ አንተ በምትኖርበት ለንደን በኢንግላንድ ህግ ግን ይሄንን ካለ አንድ ወረቀት ልታሳየኝ ትችላለህ። አሁን ይሄ አንቀጽ እዚህ ቦታ ላይ እዚህ መስሪያ ቤት ብለህ ለምን አሁን የሚያዳምጡ ሰዎች ስላሉ አሁኑኑ ሄደው መጠየቅ ስለሚችሉ በዚህ ህግ ተፈቅዶለት ስራ የጀመረ ሰው አለ ስለሚሉ ይሄ ለመሰለ በደንብ ያስጠይቃል። እኔ ሞር ፈርዘር ነው የሚሄደው። ከሄድኩኝ እርግጠኛ ሆኜ ነው የምነግርህ 1000 ሰው ቁጭ ብሎ እየተጭበረበረ ወይም ደግሞ 1000 ሰው ማይሆን መንገድ እየያዘ ነገ ጧት ላይ መስሎኝ ነበር እንድትለኝ አልፈልግም። ባልያዝከው ነገር ከሆነ እየሄድክ ያለው ያዝከው ነገር ከሆነ ደግሞ ይሄ ነው በዚህ መንገድ ነው እየሰራን ያለ ነው። ይሄ ህግ አለ። አንዱን ህግ ጥቀስልኝና ወይም ያዝከው ዶክመንት ላይ አሁን በያዝከው ወረቀት ላይ አንድ ነገር ብቻ ጥቀስልኝ። አሁን እዛው ለንደን ላይ ያሉ ሰዎች ቢሮ ላይ ገብተው መጠየቅ የሚችሉ ሰራተኛ ያን እኔ ማድረግ እችላለሁ። ለዛ ሎየሮች ምናምን አሁን እጅ ያገናኛለሁ። ይሄ ጂፒ ሄዶ ኮሚኒኬት የማያደርግ ሰው ነው። ስለ ማስረጃ ተጠይቀዋለህ። ይሄ የእናንተ ቢዝነስ ነው፣ የኔ ቢዝነስ አይደለም። አከብራለሁ ለጥያቄ። ይሄ ግን አሁን እኮ ይሄ ስለ ቢዝነስ አይደለም። አሁን ይኸው ስራችን ይኸውልህ አብርሽ፣ አሁን ለጠየቁ በግልጽ ይኸውልህ፣ እውነት እኮ ሆኖ እኮ ማንም ሰው ከአንተ ጋር እኮ መስራት ይችላል። ውሸት በሆነ መንገድ ግን ልትሄድ አትችልም። ከብር የተቀበልኩት ነገር የለም። የኛ ደግሞ አሁን ለኔ እኮ እሱም ብለኸኝ እኮ 20 የምትቀበላቸው ሰዎች እኮ አሉ። የመደራጀት መብታችን ነው። በየትኛውም ዓለም አቀፍ ሰው ልጅ የመደራጀት ፋልስ የሆነ በተሳሳተ መደራጀት አትችልም። ይሄን ታውቃለህ። እኛ ቴሮሪስት ኦርጋናይዜሽን አይደለንም። እሱን በፈለጋችሁ መንገድ ማጣራት ትችላላችሁ። እኛ ቴሮሪስት ኦርጋናይዜሽን አይደለንም። ቢዝነስ መስራት ግን እስካመር ነው ማለት ነው። እስካመር ነው አይደለንም። እያወራኝ ያለው ይኸውልህ፣ አሁን እኔ እኮ እየጠየቅኩ ነው ያለሁት። በግልጽ ነው የምጠይቀህ። የመለስክልኝ አለ። አሁን በእርግጠኝነት ነው የምነግርህ። በዚህ ጉዳይ ላይ ወደኋላም አልልም። እኔ የሚመለከተውም አካል እዛም ያሉ ሰዎች አደ ኮሚኒቲም ሊመጡ ሊጠይቁ የሚችሉት ነገር ይኖራል። እየጠየቅኩ ያለሁት አንዲት ህጋዊ ወረቀት እጅ ላይ አለ ወይ? ይሄንን ልትሰራ የፈቀደልህ ወይም ደግሞ በዚህ ነገር ላይ አደራጅተህ በዚህ በ20 ሺህ ብር ከአንድ ኢትዮጵያዊ ተወስዶ ለንደን ላይ መሬት ወይም ደግሞ ኢንግላንድ ምድር ላይ መሬት የሚገዛበት እድሉ ምንድነው? ከ1000 ሰው ወስደስ ያንን ገንዘብ ነገ ጧት ላይ ማን ነው የሚጠየቀው? ምክንያቱም ሁለቴን ያብራራውልህ። እኔ የምወስደው ገንዘብ የለኝም። እኔ ባንኩ ውስጥ የምከተው ገንዘብ የለም። አንተ ራስህ በመረጥከው የማህበሩ አባላት በመረጡት ኮሚቴ በመረጡት አስተዳደር ከዛ በኋላ አይተው ማዕቀፉን በህጋዊ መንገድ ደንቦቹ ባንክ ገብቶ የድርጅቱን ስም ሰይመው በዛ የድርጅት ስም በተከፈተ የባንክ አካውንት ነው ገንዘባቸውን በኢንተርናሽናል ባንክ የሚያስገቡ። አብርሽ አንድ ነገር ልንገርህ። እኔ አሁን አንድ ነገር ብቻ በደንብ አድርጌ ልንገርህ።